ይህንን ለአፍታም ቢሆን እንዳትረሳ። ሰዎች ካንተ እንዲርቁ ወይም ዋጋህን እንዳያውቁት ትፍቀድ። አንተ የአላህ ድንቅ ፍጥረት ነህ። ማንም ሰው ያንተን ማንነትና ዋጋ እንዲወስን ቦታ አትስጠው። ለራስህ ክብር ስጥ። በመልካምነትህ ቀጥል። ባነሰህ ነገር ላይ አታተኩር። አንተ ውድ ነህ። ይህንን እወቅ። ዛሬም በኩራትና በፈገግታ ኑረው። ይህንን ለአፍታም ቢሆን እንዳትረሳ። ሰዎች ካንተ እንዲርቁ ወይም ዋጋህን እንዳያውቁት ትፍቀድ። አንተ የአላህ ድንቅ ፍጥረት ነህ። ማንም ሰው ያንተን ማንነትና ዋጋ እንዲወስን ቦታ አትስጠው። ለራስህ ክብር ስጥ። በመልካምነትህ ቀጥል። ባነሰህ ነገር ላይ አታተኩር። አንተ ውድ ነህ። ይህንን እወቅ። ዛሬም በኩራትና በፈገግታ ኑረው።